진짜. ያን አስከፊ ቅዠት በህይወት ከተረፈ በኋላ ሱኑ ይህንን የደም ዕዳ በማንኛውም ዋጋ ለመመለስ ቆርጦ ተነሳ። ታሪኩ የሚጀምረው ሱኑ አሁንም ሚኒስትር ካንግ ለተባሉ አለቃ ታማኝ የበታች ሰራተኛ በነበረበት ጊዜ ነው። ባለፉት 7 ዓመታት ሱኑ ሁሉንም ነገር እጅግ በተስተካከለ በጽዱና ፍጹም በሆነ ሁኔታ ይወጣ ነበር። አንድ ጊዜ የተወሰኑ ወረበላዎች ወደ ሬስቶራንቱ መጥተው ረብሻ ፈጠሩ። የምግብ ቤቱ መዝጊያ ሰዓት ቢሆንም ለመውጣት ፈቃደኛ አልነበሩም። ስለዚህ ሱኑ በዝምታና በቀዝቃዛ ፊት ወደ ክፍሉ ገባ። ስራውን ከጨረሰ በኋላ ሱኑ